ምሳሌ በኦሪት ዘሌዋውያን ምዕራፍ 27 ቁጥር 1 ላይ ለሙሴ ነግሮታል። እስራኤል ስለት ይሳሉ ስለታቸውን እንዳያስቀሩ ስለት ብዙ ነው ብሎ እግዚአብሔር የስለቱን አይነት ለሙሴ ነግሮታል። ከብት መሳል፣ እንስሳ መሳል፣ የሰው ስለት፣ የእህል ስለት፣ የአዝመራ ስለት፣ እያንዳንዱ ስለት እንኳን ሌላ የማይበላ እንስሳ ቢሆን አህያ፣ በቅሎ፣ ፈረስ አይበላም። የማይበላ ሪያም አይበላም፣ አሳማም አይበላም። ኦሪት ዘሌዋውያን ምዕራፍ 11 ተመልከቱ። የማይበላና የሚበላ በመጽሐፍ ቅዱስ ተጽፏል። እግዚአብሔር ለሙሴ ነግሮታል። ግመልም አይበላም፣ ሌላውም አይበላም። ግን ስለቱ ላይ እግዚአብሔር የተናገረው ነው ለሙሴ የማይበላ ወደ ቤተ እግዚአብሔር የማይገባ ቢሆን እንኳን ይላል ገንዘቡን ይተካ በሚዛን መዝኖ ለሰው ተመድቧል። ለአንድ ልጅ፣ ለወንድ፣ ለሴት ለእያንዳንዱ የስለት ግምት ይህን ያህል ብሎ እግዚአብሔር ለሙሴ ነግሮታል። ስለት ቀላል ነገር አይደለም። እንደገና ልጅን መሳል እንደ እመቤታችን እግዚአብሔርን ለማገልገል እግዚአብሔር እናት ብትሆን ደግሞ አንድ ታላቅ መስፍን ተባለ። መስፍን ልጁን አልተሳለም ነበር። ግን መጀመሪያ ጠላትን ድል አድርጎ ለመመለስ ስለተሳለ ይላል ዮፍታሔ። ጠላቶች ነበሩበት። ጠላቶችን አቸንፌ ቢመጣ እግዚአብሔር መጀመሪያ ያገኘሁትን መስዋዕት አቅርብልሃለሁ ብሎ ለእግዚአብሔር ስለተሳለ አንድ በግ ለማዳ በግ ነበረው። እሱ ይቀርበኛል፣ እሱን ሰዋለሁ ብሎ ነበር። ግን ጠላቶቹን ድል አደረገ። እግዚአብሔር ስለቱን ሰማው። አንዳንድ ጊዜ ችግር ሲበዛ ምሳሌ ያስፈልጋል። በሀገር ላይ ፈተና ሲመጣ፣ ጦርነት ሲበዛ፣ ድርቅ ሲበዛ፣ ረሃብ ሲበዛ፣ ችግር ሲመጣ ምሳሌ ያስፈልጋል። ምዕመናን ተሳሉ፣ ለሀገራችን ለኢትዮጵያ ለቤተ ክርስቲያን ተሳሉ፣ እንሳሉላችን። ስለ ሰላም ምሳሌ ያስፈልጋል። ስለ ፍቅር ምሳሌ ያስፈልጋል። ዮፍታሔ ጠላቶችን ድል አድርጌ ብመጣ ለአንተ መጀመሪያ ያገኘሁትን ሰዋለሁ ነው ያለ። ሰውም አላለም፣ እንስሳም አላለም፣ ብቻ መጀመሪያ ያገኘሁትን ሰዋለሁ ብሎ ተሳለ። እግዚአብሔር ስለቱን ሰማው፣ ጠላቶቹን አሸነፈ፣ ድል አድርጎ ተመለሰ። ደስ አለ። ስንሳል ግን ጥንቃቄ ያስፈልጋል። ጥንቃቄ ለይቶ መሳል ያስፈልጋል። እዚህ ላይ ዮፍታሔ ለይቶ ስላልተሳለ ወይ በግ ሰዋለሁ አላለ፣ ወይ ከብት ሰዋለሁ አላለ፣ አልተናገረም። ግን ምንድን ያለ መጀመሪያ ያገኘሁትን ሰዋለሁ ስላለ እንግዲህ መጀመሪያ ልጁንም ካገኘ ሊሰዋት ነው ማለት ነው። አዎ ጥንቃቄ ያስፈልጋል ይላል መጽሐፈ መክብብ ምዕራፍ 5 ላይ ሰሎሞን ስትሳል ተጠንቀቅ፣ ለይተህ ተሳል፣ ኋላ ከተሳልከው ስለት የተነሳ እንዳትጨናነቅ፣ አቅም በላይ የሆነ ነገር ሳትለይ ተስለህ እንዳትጨነቅ። ዮፍታሔ መጀመሪያ ያገኘሁትን ሰዋለሁ ስላለ ከሰልፍ እንደተመለሰ መጀመሪያ ልጁን አገኛት። ለዚህ ነው ጥንቃቄ ማለት። ለእናቷም ለአባቷም አንዲት ናት። ደግሞ ያችን ልጅ ገና ወጣት ናት፣ በድንግልና ያለች ልጅ ናት። አባቷን ልትቀበል ደስ ብሏት አባትሽ ወጣ ስሏት ወጣ ተቀበለችው። እሱ ግን አይቀስክኒ ወለቴ ልጄ ተሰነካከልኩ ባንቺ ስለቴን ለይቼ ባለመሳልሽ መጀመሪያ ያገኘሁትን እሰዋለሁ በማለት መጀመሪያ አንቺን ስላገኘሁሽ አንቺን መስዋዕት ላደርግሽ ነውና ልጄ ሆይ ተጨነቅኩ ብሎ አዘነ። ምን ያድርግ ሰው አሁን እግዚአብሔርን መጀመሪያ ያገኘሁትን እሰዋለሁ ብሎ የተሳለለትን እግዚአብሔርን መዋሸት አለበት ወይስ ልጁን መሰዋት አለበት? ማነው መቅደም ያለበት? የትኛውን ያስቀድም? እስቲ ፍረዱ። አይ ተሳስቼ ነውና
በግ ልሰዋ ልጄን ልተዋት ማለት ነበረበት ወይስ ልጁን መሰዋት አለበት? ምን ትላላችሁ? ይህ ሁሉ ከችኮላ አይመጣም፣ ካለማስተዋል እግዚአብሔርንም ላለማታለል ላለማዋሸት ራስንም ከስለት ነፃ ላለማውጣት ጥንቃቄ። ዛሬ ኢያቄምና ሐና ልጃቸውን ሲሰጡ የእነሱ በጣም የደስታ ስጦታ ነው። ምክንያቱም እነሱ በቤተ እግዚአብሔር የሰጡ። ዮፍታሔ ግን ልጁን ለስለት ስለቴን አላስቀርም ብሎ ለስለት ነው ይሰጣል። ለስለት ነው ይሰጣል። እኛ የምናከብረው የዛሬ በዓል የደስታ በዓል ነው፣ የፍቅር በዓል ነው። ኢያቄምና ሐና ልጃቸውን ድንግል ማርያም ሰጡ፣ እግዚአብሔር ተቀበላቸው። ይህ ጥሩ ስለት እኛም ደስ ብሎን አሁን እያከበርነው ነው ማለት ነው። የዮፍታሔ ግን ከባድ ነበር። ልጁ መጀመሪያ መጣች፣ አባቴ እንኳን ደህና መጣህ አለችው። እሱ ግን ተይው ይቅርብኝ፣ መጀመሪያ አገኘሁትን ነው የምሰዋ ስላልኩኝ አንቺ እንድሰዋሽ ነው አላት። ልጅቱ ምን ትሊሆን እመቤታችን ዛሬ ከአባትና እናቷ ተለይታ ትተዋት ሲሄዱ ቀረች። የደስታ ነው። የዮፍታሔ ልጅ ግን አባቷ ቢላዋ አውጥቶ አንገቷ ላይ ሊሰዋሽ ሲላት ችግር የለም እንኳን ስለተደረሰ እንጂ ከኔ እግዚአብሔር ይቀርብሃል አለችው። ከኔ እግዚአብሔር ይቀርብሃል፣ ስለት ግን ሰምቶሃል፣ ፈጽሞልሃል። ስለዚህ እኔን ሰዋኝ፣ ለድንግልና የማለቅስበት ግን 2 ወር ስጠኝ አለችው። ለድንግልና የማለቅስበት 2 ወር ስጠኝ አለችው። ለድንግልና የማለት ማለት ነው። ድንግልና ክቡር ነው። በዚያ ጊዜ የነበሩ ደናግል ድንግልናቸውን በጣም ከወንድ በላይ አድርገው ስለሚያዩት በድንግልናቸው የሚለብሱት ልዩ ልብስ ነበራቸው። በድንግልናቸው እግዚአብሔርን ያገለግሉ ስለነበረ ከባልንጀሮቼ በመለየቴ ይጸጽተኛልና ስለ ድንግልናዬ ልዘን ሱባዔ ስጠኝ አለችው። ዛሬ ትውልዱ ለድንግልና ያለች ሲሆን ይሁን ለመጣል ወይስ ለመጠበቅ እናስተውል። ድንግልና ያልከራል። ወንዶችም ሴቶችም ድንግልናችንን እንጠብቅ። እስከ ጋብቻ ድረስ ድንግልና መጠበቅ አለበት። የዮፍታሔ ልጅ ለምንም ሳታስብ ሳልዳር ሳልኳል ሳላገባ ሳትል ለድንግልናዬ ብላ አባቷን የሱባዔ ጊዜ ጠይቃለች። እስከ ጋብቻ ድረስ ድንግልናዬን ጠብቄ እንድኖር ፈቃድልኝ ብላችሁ ተሳሉ። ወጣቶች ሲሆኑ እስከ ጋብቻ ድረስ ድንግልናዬን ጠብቄ እንድኖር ፍቀድልኝ። ድንግልናዬን ያከብራል። ከዚያ በኋላ 2 ወር አለቀሰች። አባቷ ቢላዋ አውጥቶ ሰውዷት። ወለተ ዮፍታሔ መስዋዕት ሆነች። እግዚአብሔርም መስዋዕቱን ተቀበለለት እና ብፅዓት እስከዚህ ድረስ አለ። ስለት እስከ ሞት ድረስ ነው። አይቀርም። ተስሎ ያስቀረሰው ካለ ተሳስቷል። ይሄ ይሰካ ይጸልዮትከ እንከመ ጸለይከ ወአስተድሃርከ ብፅዓተከ ስለትን ከምታስቀር ባትሳል ይሻላል። እስመ እግዚአብሔር ይታሰሶ እግዚአብሔር የተሳልከውን ስለት ይፈልገዋል። አሁን ብዙ ሰው ስለት ተስሎ አስቀርቶ የተጎዳ ብዙ ሰው አለ። እውነቴን ነው። አንድ በመርሳት አንድ አይ እንግዲህ ከሆነልኝ በማለት ችግር የለም በማለት ስለት ማስቀረት ትልቅ ኃጢአት ነው። መጽሐፍ ቅዱስ ተጽፏል። ራሱ እግዚአብሔር ለሙሴ ነግሮታል። ኦሪት ዘዳግም ምዕራፍ 23 ነግሮታል። ስለት የተሳለ ሰው ስለቱን ማስቀረት የለበትም፣ ይቀጣል፣ ትልቅ ኃጢአት ነው ይላል እና ተስላችሁ ተስለን እንዳናስቀር ጻፉ። ስለት የሚሳል ሰው ይላል። ስለት የሚሳል ሰው እንዳይረሳ እንዳይዘነጋ ሲሳል ከቤተ ክርስቲያን ሂዶ ሲሳል ደብዳቤ አዘጋጅቶ ቀኑንና ዓመተ ምሕረቱን ከጻፈ በኋላ እግዚአብሔር አምላክ ይህን ብታደርግልኝ ይህን እሰጥሃለሁ ብሎ በደብዳቤ ያስቀምጠው። በቃል ያለ ይረሳል፣ መጻፍ ያለ ይወረሳልና ይላል። ስለት ቀላል ነገር አይደለም። ሌሎችም
ሐናም እንዲሁ ተስላ ሳሙኤልን ወልዳለች። ሌሎችም አባቶች እናቶች እየተሳሉ ልጅ ወልደዋል። ይህ ሲያያዝ ነው እንግዲህ ከኢያቄምና ከሐና የደረሰ ባጭሩ። ኢያቄምና ሐና እመቤታችን ዛሬ የስለት ልጃቸውን አቅርበዋል። ነቢዩ ዳዊት የተናገረው ነገር አለ። መዝሙር 115 ቁጥር 8 ላይ እንዲህ ይላል፣ ለከ እሰው መሥዋዕተ ስብሐት ይላል። አቤቱ እግዚአብሔር አምላኬ ለአንተ የምስጋና መሥዋዕት እሰዋለሁ። ይሄ ሊቃውንቱ ያደሩበት ማለት ነው። ትናንትና ከዋዜማው ጀምሮ እስካሁን ድረስ ያለው ይሄ መሥዋዕተ ስብሐት ይባላል። የምስጋና መሥዋዕት ማህሌቱ ነው። ዋዜማው መሥዋዕተ ስብሐት ነው። የሌሊቱ ቁመት መሥዋዕተ ስብሐት ነው። አሁንም የተቆመው መሥዋዕተ ስብሐት ነው። ሁሉም መሥዋዕተ ስብሐት ነው። ሊቃውንት መሥዋዕት ይሰዋሉ። ቀሳውስት መሥዋዕት ይሰዋሉ። ሁለት አይነት መሥዋዕትን የሚሰውት፣ አንደኛው ቃለ እግዚአብሔር አገልግሎት ምስጋና፣ በመዓልትም በሌሊትም የምስጋና መሥዋዕት ያቀርባሉ። እንደገና በነግና በሰርክ ደግሞ ቋሚ የሆነውን ቅዱስ ሥጋውን ክቡር ደሙን ያቀርባሉ። ከምስጋናው መሥዋዕት ተጨማሪ ደግሞ አማናዊ ቅዱስ ሥጋውንና ክቡር ደሙን ያቀርባሉ። አሁንም ሰዓት እየደረሰ ነው። መሥዋዕት የምናቀርብበት ሰዓት እየደረሰ ነው። ሊቃውንት ይህን የምስጋና መሥዋዕት መድኃኔዓለም ክርስቶስ የትናንትናውን የዛሬውን ልጅንም ወዶ ይቀበልላችሁ። ለከ ሰው በመሥዋዕተ ስብሐት ካለ በኋላ ወእሁ ብፅዓት ይላል። እዚሁ አያይዞ መሥዋዕት ብፅዓት ይሆናል ይባላል። መሥዋዕት ስዕለት ይባላል። ስዕለት ደግሞ መሥዋዕት ይባላልና ለአንተ የምስጋና መሥዋዕት አቀርባለሁ ካለ በኋላ ወእሁ ብፅዓትየ ለእግዚአብሔር ስእለቴ እሰጣለሁ በቅድመ ኩሉ ሕዝብ ይላል። በዚህ ሁሉ ሕዝብ መካከል በአጸደ ቤተ እግዚአብሔር በእግዚአብሔር በቤተ መቅደሱ ዙሪያ ወማእከሌቱ ኢየሩሳሌም ይላታል። ሀገሪቱን ይጠራታል። ኢየሩሳሌም ወይ በአንቺ መካከል ባለ በቤተ መቅደሱ በቅድመ ኩሉ ሕዝብ በዚህ ሁሉ ሕዝብ መካከል እሁ ብፅዓትየ ለእግዚአብሔር የተሳልኩት ስእለቴን እሰጣለሁ ብሎ የራሱንም ስእለት ወደፊትም ደግሞ ለእግዚአብሔር የምስጋና መሥዋዕትና ስእለት ማቅረብ እንደሚገባ ነቢዩ ተናገረ። አባቶቻችን እናቶቻችን ስእለት ሲያቀርቡ ከዚህ ነው። መጽሐፍ ቅዱስን በመመልከት እነ ዳዊትን መዝሙር ተናግሯል። እበው ቤተከ ምስለ መባኤ፣ አቤት እግዚአብሔር ሆይ መባዬን ይዤ ከመባው ጋር ወደ ቤት ይገባለሁ እላታለች። እንደዛ የዛሬቱ ቤተ ክርስቲያን የቀድሞዋ ቤተ መቅደስ ከደብተራ ኦሪት ጀምሮ እበው ቤተከ ምስለ መባኤ፣ ከመባዬ ጋር መባውን ይዤ ወደ ቤተ እግዚአብሔር እገባለሁ። ወደ ቤተ እግዚአብሔር ሲመጣ ባዶ እጅ አይመጣም። የተወኩ ምራቀ ከመነ ብዬ እግዚአብሔር ማንኛውም ሰው ወደ ቤተ እግዚአብሔር ሲመጣ ባዶ እጁን አይመጣም። ካለችው 5 ሳንቲም እንዲሆን ይዞ ነው የሚመጣ። ባዶ እጅ አይመጣም። ታውቃላችሁ አይደል? መናል እንዲያት ነው። ጧፍም ሻማ ባንዲራ ጃንጥላ በቃ ወዘተርፈ የቀረውን ሁሉ ይዞ ነው የሚመጣ። ለዚህ ነው እበው ቤተከ ካህናትን ብንሆን ይጠበቅብናል። አስራቱ ለአስራት ይእስር ይላል ኦሪት ዘሌዋውያን። እግዚአብሔር ለሙሴ ሲነግረው ካህናቱን ከሚያገኙት ደሞዝ ከአስራ እንዲያወጡት ከአስራ ይጠበቅብናል። ሁላችን ከምናገኘው ልሳን ደጋሚ ቢሆን ከሚያገኘን ከአስራ ይጠበቅበታል። ቆሎ ሻጭ ቢሆን ጫማ ጠራጊ ቢሆን ይጠበቅበታል ከአስራ የእግዚአብሔር። ለዚህ ነው እበው ቤተከ ምስለ መባኤ፣ መባውን ይዤ ወደ ቤቱ ይገባለሁ አለ። ወደ ቤተ እግዚአብሔር የሚሄድ ሰው ሁሉ ባዶ እጁን አይሄድም። ባዶ እጁን ከመጣ ባዶ እጁን እንዳይሄድ ማለት እኮ ነው። ይዞ መጥቶ ይዞ እንዲሄድ ነው፣ ሌላ ነገር አይደለም።
እንደ ቤተክርስቲያን ወደ ወጋ አስቀምጦ ለመሄድ ብቻ አይደለም፣ ይዞ መጥቶ ይዞ ለመሄድ ነው፣ ለመቀበል ነው። ትርፍ አለው። ወደ ቤተ እግዚአብሔር የሚመጣ ሰው አስራቱን በኩራቱን ለቤተ እግዚአብሔር የሚሰጥ ሰው ወደ ቤታችን እንመጣና የድቃቂ ሳንቲም ሳይሆን ልጅም እስከ መስጠት ድረስ አለ። ፍቅሩ ሲገባ ከልባችን ሲያድር አስራቱን በኩራቱን ቀዳማያቱን ለመስጠት ለውጥ ነው። ሰጥቶ መቀበል ይባላል። ይህንና ረቡ የተቀምሰ ወሁ ምጣቴ ዘነበብኩ ባፌ የተናገርኩትን ስለቴን እሰጣለሁ አለ። ሐና ወንድ ልጅ ልትሰጠኝ ሴት ልጅም ልትሰጠኝ ለአንተ ብላ ትላለች። ለዚህ ነው እንግዲህ ዛሬ በከናፍሬ አመንዳቤ በቸገረኝ ጊዜ፣ በጨነቀኝ ጊዜ፣ በጠበበኝ ጊዜ አቤቱ እግዚአብሔር ይህን ታደርግልኝ እሰጣለሁ ብዬ በከንፈሬ የተናገርኩትን በእጄ ይዤ እመጣለሁ። ይህንን ደግሞ ነው ኢያቄምና ሐና ይህን መዝሙረ ዳዊትን ደግሞ አንደኛ ለጸሎት ይጠቅማል መዝሙሩ፣ ሁለተኛ ደግሞ በችግር ጊዜ ስለት ለመስጠት ይጠቅማል። ዳዊት ድገሙ ምእመናን ሁላችሁም ብንችል ካህናት 150ውን ዳዊት እንዝገም ጊዜ ካለን ችግር የሚፈታ የሀገር ችግር የሚወገድ በጸሎት ነው። እንደምን ብለን ጊዜያችን አጣበን ዳዊትን እንዝገም መዝሙረ ዳዊት ብንችል 150ውን ያለዛ ደግሞ 50ውን እንዝገም በቀን 150 ስለሆነ ዛሬ 50ውን ነገ 50ውን እያምን እንዝገም። ያ ካልሆነ የዕለት እንዝገም የነገር ችግር ዳዊት ሳንደግም ግን እንዳንውል አደራ።